አትችይም አሉኝ። እኔ ግን እስከማሳካው ድረስ አልቆምም። እኔ ማን ነኝ? እኔ ህልሜን የማሳካ ሴት ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ጠይቃለሁኝ። የዛሬ ቪዲዮ የሚሆነው እኔ ማን ነኝ? ህልሜ የማሳካ ሴት ነኝ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ነው፣ ምክንያቱም ቪዲዮ ይጠቅማችኋል ብዬ ተስፋ አድርጋለሁኝ። ብዙ ጊዜ ራሴን ጠይቃለሁ፣ እኔ ማን ነኝ እላለሁ። ሰዎች በእኔ ላይ ስም ሰጥተውኛል። ዝም ብለሽ ተቀመጭ ያሉኝ፣ ዝም ብለሽ ተቀመጭ ምን ማታረጊም፣ ያኔ እዛም ብትሄጂ እዚህም ብትሄጂ ያው ተመሳሳይ ነገር ነው ይሉኛል። እኔ ብዬ ሰማቸዋለሁ። ብዙ አትለሚ ይሉኛል። ብዙ አትለሚ፣ ዱንያ ጠፊ ናት ይሉኛል። እኔ እሺ እላቸዋለሁኝ። ነገር ግን ውስጤ አንድ ነገር ያምናል። አላህን ይዤ የሆነ ቀን እንደሚወጣልኝ፣ የሆነ ቀን ነገራቶች እንደሚቀየሩ ተስፋ አድርጋለሁኝ። አምናለሁም ያንን ተስፋን ከማድረግ ይልቅ አምናለሁ። ነገር ግን ውስጤ ሌላ ድምፅ ነበር። እሱ ይህ ይለኝ ነበር፣ አትቁሚ ይለኛል ውስጤ። አትቁሚ፣ ትችያለሽ፣ ሂጂ፣ ተራመጂ ይለኛል። ሰዎች የሚያዩት አለባበስን ነው፣ ከላይ ያለውን ገጽታዬ ነው። የውስጥ ማንነቴ ምንም አያውቁም። በቃ እውነቴ ነው። ምንም ነገር ስለ ውስጤ የውስጤ ማንነት ምንም ያውቀው የለም። ከላይ አለባበሴ ነው። አይ ይሄ ልብሷ ምን ልብስ ነው የለበሰችው? ምንድን ነው ያደረገችው? ጫማ ምን ይመስላል? ከዚህ የዘለለ ምንም ነገር አይደለም። እኔ ግን የማውቀው አእምሮዬን ራሴን ነው። ሰዎች የሚመዝኑት ውጫዊ ነው። በቃ ውጫዊ ነው። ብዙ ዘይታችሁ እንደሆነ እከሌ እኮ እንደዚህ ለብሳ፣ እከሌ እኮ ይሄን አርጋ፣ እከሌ እኮ እንዲሆና፣ እከሌ ቤቷ እንዲህ ነው፣ እከሌ እንዲህ ናት፣ እከሌ እንዲህ ናት። ከዛ የዘለለ ምንም ነገር የለውም። በቃ የትክክለኛ እውነታ ነው ማለት ነው። ብዙ ጊዜ ሰዎች በቃ ከላይ ማንነታቸውን ሳይሆን የላይኛው ማንነታቸው ሳይሆን የውስጥ ማንነታቸው በእርግጥ ማወቅ አይቻልም። ግን የውስጥ ማንነታቸውን ሳናቅ በላይ ብቻ ያኔ ባንዘልፋቸው፣ ባንናገራ፣ በቃ ምንም ነገር ባንላቸው ባይኔ የውጫዊ ማንነት ለምንም ነገር ስለማይሰራ ማለት ነው። አንድ ሰዎች እናይና በቃ ወይኔ 2 ቀን ወይም 1 ቀን አብሮን ከሆነ ወይኔ እከሌ በጣም ጥሩ ነው፣ ወይኔ እከሌ እንዲህ ነው፣ ወይኔ እከሌ እንዲህ ነው እንላለን። ግን የሆነ ቀን ደግሞ ያ ሰው ጥሩ ነው ብለን ያልነውን የሆነ ነገር ካገኘንበት ተገልብጠን ኧረ እከሌ እኮ እንዲህ ነው፣ ኧረ እሱማ፣ ኧረ እሷማ፣ ይሄ እንደዚህ በመባባል ጊዜያችንን እናባክናለን። እኔ ግን የማውቀው ችሎታዬን ነው። በቃ እኔ ምንድን ነው እኔም እንደምችል አውቃለሁኝ። ህልሜ እንደማሳካም እኔ አምናለሁ። ህልሜ ትንሽ አይደለም፣ እኔም ትንሽ አይደለሁም። በጣም ብዙ ህልም አለኝ፣ በጣም ብዙ ነገር። ኢንሻአላህ በአላህ ፍቃድ ህልሜን እንደማሳካው ተስፋ አድርጋለሁ። ውድ እህቶቼ፣ ብዙ ጊዜ እኛ ሰዎች የሚነቅፉን፣ ሰዎች የሚናገሩን ያው ከላይ ማንነታችንን በማየት ነው። ውስጣዊ ማንነታችን ምንም ያውቁት ነገር የለም። ውስጣዊ ማንነታችን የሚያውቀው ደግሞ አንድ አላህ ነው። አንድ አላህና እኛ ነን የምናውቀው። ከዛ በዘለለ ማንም ምንም ሊያውቅ አይችልም። አንድ ሰው እንዴት ነው የተዘጋ መጽሐፍ እላዩን አይተን እላዩ የምናየው ርዕሱን ነው። ርዕሱን ከላይ እናያለን። ካላነበብነው ግን የዛን ርዕስ የዛን መጽሐፍ ማንነት ሊገባን አይችልም በፍጹም። ምንም ይሁን ምን፣ ቆንጆም ይሁን መጥፎም ይሁን ያንን መጽሐፍ እስካላነበብነው ድረስ፣ ከፍተን እስካላየነው ድረስ፣ በደንብ እስካላጠናነው ድረስ ፍጹም ስለዛ መጽሐፍ የሚመለከተን ነገር የለም። ያናቀው ነገር የለም። የምናውቀው ምንድነው? ውጫዊ ገጽታው ብቻ ነው። ያ መጽሐፍ ርዕሱን አይተናል እንደሚል መጽሐፍ አለ፣ ቆንጆ መጽሐፍ ነው። በቃ ከዛ በዘለለ ምንም የምናውቀው ነገር የለም። ብዙ ጊዜ ሰዎችን ሳናቅ ባንዘንፍ፣
ሳናቅ ባንናገር ሳናቅ በቃ ስለነዛ ሰዎች በቃ ስማቸው ባንጠራ እኔ ባይነኝ። እውነት ለመናገር እውነት ይህን ቪዲዮ ሳየው ስሰራ ወላሂ ራሴን እየተቆጣጠርኩት ነው። ምክንያቱም ብዙ ጊዜ ይሄ ነገር እኔ ላይ ስለሚደርስ ማለት ነው። እና ይህን ነገር ባይሆን ሰዎች በቃ በላይ ማንነታቸው ሳይሆን ውስጥ ማንነታቸው ቀርበን አይተን ነገራቶቹ ከተረዳን በኋላ በቃ ብንነገር ስለዛ ሰው መጥፎም ይሁን ደግም ይሁን ምንም ሆነ ምንም ብናወራ ጥሩ ነው ብዬ አስባለሁ። ውድቶቼ ይሄ ነገር ሁላችንም ጋር ያለ ነገር ነው። ሁሉም ቤት ሁሉም ጓዳ ያለ ነገር ነው እና ሰውን ውስጡን ሳናቅ ባንተች ባንናገር ስለዛ ሰው ዝም ብንል ጥሩ ነው ባይነኝ እኔ በበኩሌ ማለት ነው። እና አትችይም ይሉኛል፣ አትቺ ይሉኛል። እኔ ግን እችላለሁ። እኔ ግን አንድ ነገር አውቃለሁ። አላህ በውስጤ በቃ የሆነ ቀን ነገራቶች እንደሚሳኩ ይነግረኛል። የሆነ ቀን ነገራቶች ይሳካሉ። እኔም ተስፋም አድርጋለሁ በሱ፣ እሱም ደግሞ ያግዘኛል። እኔ ማን ነኝ? እኔ ህልሜን ከእምነቴ ጋር የማሳካ ሴት ነኝ ኢንሻአላህ። አንድ ቀን ውሳኔ ወሰንኩ። በቃ አንድ ቀን እውነቴን ነው አየሁት፣ ብዙ ነገሮች እያስተማሩኝ ሲመጡ አንድ ቀን ውሳኔ ወሰንኩኝ። ራሴን እንደሆንኩ እንደምቀበለው እኔ ነኝ ብዬ ራሴን መቀበል እንዳለብኝ ወሰንኩ። ራሴን ካልተቀበልኩት ሁሌም ያው ሀሊማ ናት። በቃ ምንም አዲስ ነገር የለም። እኔ ብዙ ጊዜ ሰዎችን አደናንቃለሁ፣ ሰዎችን አሞጋግሳለሁ። ራሴን ግን በቃ እኔ ሀሊማ መሆኔን ብቻ ነው የማውቀው እንጂ እንደዚህ ለራሴ ቦታ አልሰጠውም። ራሴን እንደሆንኩ ይቀበላለሁ። በቃ ራሴን በደንብ ወድጄው አምኜው እቀበለዋለሁ። ህልሜ አልቀንሰውም። ህልሜ አብሮኝ ይሄዳል እስከ ወዲያኛው። አንድ ቀን ደግሞ እንደማሳካውም ተስፋ አደርጋለሁ። እኔ ማን ነኝ? በሰዎች አስተያየት የማትዘመን ሴት ነኝ። ሰዎች እንዲህ ናት፣ ሀሊማ ወጣች፣ ሀሊማ ገባች፣ ሀሊማ እንዲህ ናት፣ ሀሊማ እንዲህ ናት ቢሉኝ እኔ ምንም ነገር ለሰዎች ቦታ መሰጥ ሰው አይደለሁም። በህይወቴ በነገራችን ላይ በህይወቴ ለሰዎች ቦታ መሰጥ ሰው አይደለሁም። ከወደድኩኝ እስከ ወዲያኛው እወዳለሁ፣ ከጠላሁም ደግሞ እስከ ወዲያኛው እጠላለሁ። ይሄ የኔ ማንነት ነው። በፍርሃት የምቆም ሴት አይደለሁም። ይሁን ነገር ወይኔ ይሄ ነገር ላይሳካ ይችላል፣ ወይኔ ሊሳካ ይችላል ብዬ በፍጹም በፍርሃት የሆነ የያዝኩትን ነገር ማቆም አልችልም፣ አልቆምም። ዝም ብዬ መራመድ የምችለው። ግን አንዳንዴ የሚዘኝ ነገር አለ። በቃ ነገራቶች ቆይ ከነገ ወዲያ የሚባለው ነገር ያን ግን ስብለው አድርጌዋለሁ። ከዚህ በኋላ ደግሞ ያን ነገር እንደማይደገም ለድምፄ ይቅርታ። በራሴ የምተማመን ሴት ነኝ። እኔ ሙሉ ሴት ነኝ። እኔ ህልሜን የማሳካ ሴት ነኝ። አንቺስ ውድ እህቴ፣ አንቺስ ምንድነሽ? አንቺስ ማነሽ? እንዴት ነሽ? ህይወትሽ እንዴት ነው? እስኪ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። በተለይ ስደት ላይ ላላችሁ እህቶቼ እስከ መቼ በቃ ይብቃን። በቃ ለሰዎች እንደ ሻማ መቅለጥ ይብቃን። ለራሳችን እንሁን፣ ለራሳችን እንኑር። ይብቃን፣ ወላሂ ይብቃን። ተማሩ፣ ንቁ። ይሄ ግዴታችን ነው። በቃ መንቃት አለብን። እኛ እድሜያችን እየገሰገሰ ነው፣ ጉልበታችን እያለቀ ነው። ከልጅነት ወደ እርጅና ደርሰናል። አሁን አዛውንቶች ሆነን ማለት እንችላለን። ለእኛ ማንም አዛኝ የለንም። በቃ ስለዚህ ውድ እህቶቼ ንቁ፣ ንቂ። አንቺም እህቴ፣ አንቺስ እኔ ማንኝ ብለሽ ራስሽን ጠይቀሽ ታውቂያለሽ? እስኪ ራስሽን ጠይቂው። ህልሜን አልቀንሰውም፣ ይቀጥላል። ውድ ቤተሰቦቼ
ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ እንዲሁም ሼር፣ ሀሳብ አስተያየታችሁ ደግሞ በኮመንት በጣም እፈልገዋለሁ። ኮመንታችሁን በጣም ነው የምፈልገው። በኮመንት አስቀምጡልኝ። በዚህ ቪዲዮ ምን ተማራችሁ? ቀጣይ ምን ይዤ ልምጣ? ሀሳብ አስተያየታችሁን በዚህ በኮመንት አስፍሩልኝ እላችኋለሁኝ። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱ።